ጤና ይስጥልን ወደሚቀጥለው የአዲስ ኃይል ዜና ስናመራ በማዕከላዊ ኢትዮጵያ ክልል ጊቤ ሸለቆ ብሔራዊ ፓርክና ጸጋዎቹን የተመለከተ ዘገባ ደርሶናል። እንደሚከተለው እናቀርባለን። በማዕከላዊ ኢትዮጵያ ክልል ከአዲስ አበባ 178 ኪሎ ሜትር ከወልቂጤ ከተማ ደግሞ በ18 ኪሎ ሜትር ርቀት ላይ የሚገኘው የጊቤ ሸለቆ ብሔራዊ ፓርክ 36000 ሄክታር ወይንም 360 ስኩዌር ኪሎ ሜትር የሚሸፍን ሲሆን ከባህር ጠረር በላይ ከ1050 እስከ 1835 ሜትር ከፍታ ላይ ይገኛል ሲል ያስታወቀው የኢትዮጵያ የባህልና ቱሪዝም ሚኒስቴር ነው። ፓርኩ በውስጡ ከ12 በላይ ዓመቱን ሙሉ የሚፈሱ ወንዞች፣ ለእይታ ማራኪ የሆነ መልክዓ ምድር፣ ትላልቅ አጥቢ የዱር እንስሳት፣ አዋፍ ዝርያዎች እና እጽዋትን አካቷል። ከአዲስ አበባ በቅርብ ርቀት ላይ የሚገኘው የጊቤ ሸለቆ በውስጡ በሚኖረው እያንዳንዱ እንቅስቃሴ የተፈጥሮን ታላቅነት በሚያስመሰክሩ አስደናቂ እይታዎችን መዋቡንም ነው የተመለከተው። ኢትዮጵያ በርካታ የቱሪዝም ጸጋዎች ያላት ሀገር እንደመሆኗ ጸጋዎችን ወደ ሀብት ለመቀየር በመንግስት ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝም ተዘግቧል። አዲስ ኃይል ይህንን የጊቤ ሸለቆ ብሔራዊ ፓርክ እንድትጎበኙ ለውድ አድማጮቻችን ግብዣውን ያስተላልፋል።